መጠኑ ቢያንስ መነሻው 2 ኪሎ በእያንዳንዱ ግለሰብ ማለት ነው። ምሳሌ አንድ ቤተሰብ 10 ቤተሰብ ከሆነ ለእያንዳንዱ ለህፃናቱ ለትልቁ ለትንሹ ሙሉ ነው የሚከፈለው 2 ኪሎ በዝቅተኛ ደረጃ ማለት ነው። ለጥንቃቄ እያሉ አንዳንዶቹ ሩብ ይጨምርበት ወይ ግማሽ ይጨምርበት የሚሉም አሉ። ቢያንስ ግን ከ2 ኪሎ መውረድ የለበትም። ሳይሰጥ ከቀረ ደግሞ ረስቶ ሊሆን ይችላል፣ ወይም ደግሞ በተለያየ ምክንያት ታለፈው የሚሰደው ሶላት በፊት ነው። መጀመሪያ ሰደቀተል ፊጥር ማለት ነው። ያ ካለፈበት ይቀራል፣ ጊዜው አልፏል ማለት አይደለም። መክፈሉ ግዴታ ነው። ታለፈበት በኋላ ቢሆን ግን ተሶላተል ዒድ በፊት ከከፈልክ ዘካቱ መቅቡላ ብለዋል ነው ያሉት። በቀጥታ አላህ የሚቀበለው ነው፣ ግራንት አለው ማለት ነው። ተሶላት በኋላ ግን ሰደቀቱ ምን ሰደቃት ኢንሻ ቀቢላ ወኢንሻ ረዳ እንደ ተራ ሰደቃ ነው። ቢፈልግ ይቀበለዋል፣ ቢፈልግ ይተዋል ተብሏል። ግን መከፈሉ ግዴታ ነው ማለት ነው።